ካሌብ የምር እኔ አላመንኩም እስካሁን ድረስ የእውነት መሆኑን እያመንኩ አይደለም። ብዙ ነገር አሳልፈናል። ያሳለፍነውን ጊዜ ወደኋላ ሳስበው እኔ ከጎኑ ብሆን ብደርስለትስ ብዬ አስቤ ሄዱ። በቃ ካሌብ ሞቷል። ይሄን አይደለም እንዴ? ኧረ በማርያም ምን አይነት ቀልድ ነው የምትቀልዱት? ወይኔ ጉዴ ተጎዳው ሰው የለ ምክንያት አጣሁለት በሕይወት መኖሬ የምወደውን ሰው ሳጣው የራሴን ስቀር ብቻዬን። ሰላም ያው እንዴት መናገር እንዳለብኝ አላውቅም። ያው ዛሬ ትንሽ ከባድ ነገር ነው ያጋጠመን። ማለት ከእናንተ ጋር ብዙ ነገር ያሳለፈ ጓደኛ፣ ያው ብዙ ነገር ያደረጋችሁለት፣ ከሱም ብዙ ነገር ነገ ትልቅ ደረጃ ይደርሳል፣ ብዙ ደረጃ ይደርሳል ብላችሁ ያው የምትጠብቁት ሰው በማትጠብቁበትና ያው ባልታሰበ ሁኔታ የሆነ ነገር ሲፈጠር ብቻ ትንሽ ያው ይከብዳል። በጣም መወደውና የማከብረው ጓደኛዬ ነው እና ጭራሽ ያው በዚህ ሁኔታ አጣዋለሁ ብዬ አልገመትኩም። እሱም እንደዚህ ራሱ ላይ ይሄን ያህል ደረጃ እንደዚህ ያደርጋል ብዬ ጠብቄም አላውቅም። ጭራሽ እንደዚህ ያደርጋል ብዬ አላሰብኩም። ብዙ ነገር አሳልፈናል። ያሳለፍነውን ጊዜ ወደኋላ ሳስበው እኔ ከጎኑ ብሆን ብደርስለትስ ብዬ አስቤ ነበር። ግን ስልክም አላነሳልኝም በጊዜው እና ጭራሽ ብቻ ምን መናገር እንዳለብኝ እዚህ ጋር አላውቅም። ተረጋጋሽ እና ዛሬ ማለት መቆም ይችላል አይደለም እዚህ ጋር የመጣ ነው ያለው ነገር በጣም ከባድ ነው። እንግዲህ አንዳንድ ጊዜ ሰው አለ ብላችሁ የለም ሲባል በጣም ነው የሚከብደው። በጣም ማለት ነው ማለት ብትጣሉ ምናምን በቃ ኖርማል ነገር ነው ማለት አለ ቆሞ እየሄደ ነው ምናምን ቢያንስ ለጤና ነው ይኖራል። ግን ሳናስበው ማለት የተፈጠረ ነገር ራሱ እንዳለ በማናውቅበት ሁኔታ ነው ይሄ ነገር የተፈጠረው። በጣም ከባድ ነው ማለት ለመግለጽ የሚያስቸግር ስሜት ላይ ነኝ። አሼንም እንደምታዩት ነው። እና ማለት በእኔ ቦታ ደግሞ ሆናችሁ ስታዩት የተፈጠረው ነገር በጣም ነው የሚከብደው። ምንም ነገር ሳልለው ነው በቃ ሳላነቅ። ኧረ ከባድ ነው። አላውቅም ሰው ተለይቷችሁ ያውቃል? በጣም ከባድ ነው የተፈጠረው ነገር። ከባድ ነው። እኔ በቃል የተፈጠረው ነገር እንዳለ በእኔ ምክንያት ነው። ሁሉም ነገር የተነሳው በእኔ ምክንያት ነው። ይቅርታ አላረገልኝም። ከሁሉ ነገሩ የሚያብሰው በቃ እሱ ነው። አሁን እኔ እዚህ ጋር ከምንም በላይ ጥፋተኝነት ስሜት የተሰማኝ ነው። ወይ ብቻ እዚህ ጋር ቆሜ የምናገርበት አቅም ኖሮኝ አይደለም፣ ግን የተፈጠረውን ነገር ለሄዱ እንዴት እንደምንነግራት እኔ አላቅም፣ በእውነት አላቅም። እና ያለውን ነገር ለሷ ለመናገር ነው እዚህ የመጣ ነው። ካሌብ የምር እኔ አላመንኩም እስካሁን ድረስ የእውነት መሆኑን እያመንኩ አይደለም። ባያረገው ባይሆን ጥሩ ነበረ። እንዴት እንደዚህ ሊሆን እንደቻለ ራሱ እየገባኝ አይደለም። በዚህ መልኩ እኔ ራሱን እንደዚህ ይጎዳል፣ እንደዚህ ራሱን ከሰው ሲሰማ የነበረው ስሜት ማን ያውቃል? ማለት እኔ ነበርኩኝ በዚህ ልክ መቀጣት የነበረብኝ፣ እሱ አይደለም። እሱ ምንም አላጠፋም። ሁሉም ነገር ሲፈጠር የነበረው በእኔ ምክንያት ነው። ሁሉም ነገር በቃ የተነሳው በእኔ ምክንያት ነው። አሁን እሱ የራሱ ሀሳብ እኔ ሁሉም ነገር በቃ የተጨማመረው እና ያው ካሌብ ምንም ነገር ቢፈጠር ግጭት ከኛ ጋር ቢፈጠር ከኔ ጋር ያው እንዴት እንደዚህ ታደርጋለህ ማለት እንዴት ማውራት እንዳለብኝ አላውቅም።
ያው በቸገረኝ ጊዜ ብዙ የረዳኝ ካሌብ ነው ከጎን ያለው። እሱም በተቸገረ ጊዜ ተረዳርተን ነበር እንደዚህ የምንሆነው። ግን እሱ ያላቅም በእኛ እንትን እንደዚህ አይነት ነገር የማይታሰብ ነው። እንዴት ካሌብ እንዳደረግን ያላቅም። እስካሁን በጣም ጥያቄ ፈጥሮብኛል። ማሰብ ከምችለው በላይ ነው የሆነብኝ። ጭንቅላቴ ውስጥ በጣም ብዙ ጥያቄዎች አሉ። በጣም ማለት ነው። ደም ነገር ስደውልላት ነበረ። ባለፈው ከተገናኘን በኋላ ስደውል ነበረ። ስልኳ አይሰራም ተይዟል ምናምን ነው የሚለው። ከዛ በኋላ ደግሞ እየሰራልኝ አልነበረም። ስለዚህ እርግጠኛ ነኝ አልሰማች። ብትሰማ ወይ ትደውልልኛለች ወይ ደግሞ አላውቅም የሆነ ነገር ይፈጠር ነበረ። አሁን ደግሞ ካልሰማች ደግሞ አስቡ በጣም ምን ያህል ከባድ እንደሚሆን ለራሷ ያን ሁላ ነገር ካሳለፈች በኋላ ደግሞ አሁን እኔም እንዴት እንደማደርግ ነው ይጨርሳል። እኔ አላውቅም። አንቺ ከሌለሽ እንዴት ነው ቁጭ ዘኔ ብቻዬን እንደዚህ እንትን የምለው? እኔ አሁን ሻንኳኳሽ የለችም እንዴ? ያለች። ሰላም እንዴት ናችሁ? ከቤተ ክርስቲያን ነው? አብስራ አይ ትንሽ ነይ ቁጭ በይ። እንዴት ነሽ? ያው ተናሽ ምንድን ነው ግን ስልክሽ? ደጋግሜ ሞከርኩት። ምንሽ ነው? ሰሞኑን ስልኬ ይሰራል። እኔ ስልክ ሳይሰራ ሲቀር የሰማሽው ነገር አይደለሽ? ለሰው ምን ናችሁ ነው? ፊትሽ ራሱ ቤት ችግር አለ? ኧረ ችግር ያው እንደው እንደዚህ ልብሽ ነው። ችግር የለም ደህና ነኝ። እና ስልክሽ ላይ ያሉላ ቴክስት እኔ ራሱ ልኬ ምንም ነገር አላየሽም? ማርያም ጀመርኩኝ ስልኬን ጭራሽ ምንም የተለቀቀ ነገር ምናምን ቴሌግራምሽ ቴሌግራም አልገባሽ? እያስፈራራኝ ነው ጌታ ስሜ ሄዱ ቴሌግራም ምናምን አልገባሽ? ምንም ነገር እኔ ምንም ስልኬ አላስኩም ጭራሽ። ዛሬ ስልኬ የት ነው ያለው? ጀመር ስልኬ ራሱ አላስኩትም። ማርያም ምን እኮ እሺ፣ አሁን ቁጭ በይ ሄዱ ቁርስ እንብላ። እኔ ቁርስ እንደውም ልበላ ስደረስ ቁጭ በይ። እኛ በተካል ቁጭ በይ። እኔ አልበላሁም። አብረን እንብላ እኮ ትበያለሽ። ወይኔ ቁጭ በይ። እኛ እንግዳ አይደለንም አይደል? ለምንድን ነው እንደ እንግዳ እንደዚህ እኮ እኔ ደግሞ እኔ ሰው እንደዚህ ሲሆን በጣም የምፈራው። እኔ አሁን አትፍሪ። ምንድን ነው ያው እሺ፣ ቤተክርስቲያን ነው የቆየሽው? ቤተሰብ ጋር ተጣልተሽ ነው? ሌላ ችግር አለ? እሺ ምንድን ነው አሁን? ያላቀም ግራ እየገባኝ ነው። ምን ያለውበትን ታውቂያለሽ? ያው ስራ ነው ያውጭ እንደምችልበት ሁኔታ ላይ አይደለም። እኔ ጨነቀኝ ማርያምን። ያው እሺ ምን እናክሻለን? እስቲ ግቢና ልብስ እንዴ ተነሽ። ምንድን ነው እንደ ህፃን ልጅ ልብስ ቀይሬላት ነው ማለት? ተነሽ ይሉና ምን ካሜራ ይዛችሁ ምን ያሰለ እንዴ? እኮ ልብስ መቀየር ካለብኝ እኛ መቀየር እኮ በቃ እሷ የምትልሽን እኛ የምንሄድበት ቦታ ስላለ የምትፈልገውን አይነት ልብስ ቀይሪ ስልሽ እኔ እያስፈራራችሁ ነው። ጌታን ማርያምን እየፈራችሁ ነው። ያው እኮ መጀመሪያ አንቺ ራሱ ተረጋጊ። ቁጭ በይና ተረጋጊ። አንተ ቁጭ በይ። እኔ ተረጋግቻለሁ። አሁን ምንድን ነው እሺ ተናገሪ። ያለበለዚያ እኔ ማርያምን አስወጣችኋለሁ ከቤት ሄጄ እኮ ምንድን ነው እኛማ ምንም ብንሆን ችግር ነበር። አሁን እኔ ያልሽኝ ያልኩ ለምንድን ነው ግን ይዘኸኝ የመጣኸው? ይሄን ነገር መቋቋም አልችልም። ምንድን ነው ባሽ ምትናነቅሽ? ምንድን ነው ምን ሆነች ልጅ? ከቤተሰብ ጋር ምን ተጣልተሽ እንደገና ስትተውሽ ነው? ደህና ነኝ በእውነት ደህና ነኝ። እንደገና ስትተውት ደህና ነኝ እና እኔ ያለው ብዬሻል። ምን ችግር አለው? ሌላ ችግር ከባድ ነው ብዬ ነበረ። ሌላ ችግር ደግሞ ዛሬ ምን አደረገሽ? ምንም አላደረገ። እኔ ህይወቴን በሰላም መኖር የማልችልበት ቦታ ላይ ያለው ቤት ቀየርኩኝ። ምን ስልኬን አጠፋሁ። ምንም አልቻልኩም። በቃ እኔ እንዴ በኢየሱስ ስም ጉድሽን አላውቅሽኝ ሄዱ ካሌብ ከዚህ በኋላ እኔ እግዚአብሔር ነው የምሬ ነው ያብስራ። እኔ ያከበርኩሽን የወደድኩሽን ያክል ልጠላሽ እችላለሁ። አሹ እኔ ስለ ካሌብ መስማትም ማውራትም አልፈልግም። ለምን ነው የማይገባው? ሄዱ እንደምታስበው አይደለም። መጀመሪያ ስለዚህ ተወሩ ከመጣችሁ ሂዱ። እኔ ሰላም ማግኘት ነው የምፈልገው በኢየሱስ ስም። ካሌብ ያለ እሺ አሁን አሽ ያስረዳት። እኔ ምንም እየቻልኩ አይደለም። እኔ ምንም ሲጀመር ካሜራ ይዛችሁን ታስወጡኝ አልፈልግም።
የምር ስለ ካሌብ ልታወሩ ከሆነ ካሜራ አጥፉ። እኔ ስለ ሰላም የመጣች ነው የመሰለኝ። ሁኔታችሁ ምናምን ሳያችሁ እንዳልሽ ቢሆን እኮ ችግር የለም እኮ እንዳልሽ ቢሆን በጣም ጥሩ ነበር እኮ። እኔ ደግሞ ስለ ካሌብ መስማት አልፈልግም። እሺ ልብስሽ ቀይረሽ ነይ። ተረጋጊ። ለምን ልብስሽን ልትቀይሪ? ተሻቺኝ ለምን? ምንድነው ልብስ ገዝተሽ ነገር እንዴ? ያው ቀይር ካሜራማን ምንም የሚያውቀው ነገር የለም እኮ። ምንድነው? እሺ ምንድነው የምትፈልጉት እንዴ? ምንም አንፈልግም። አንቺ ተረጋጊ እኮ። እንዴት ነው የምረጋጋው? አንቺ በዚህ ጥቁር ለብሰሻል፣ አዝነሻል፣ አንተ አይና አብጧል። እንዴት ነው የምረጋጋው? እሺ እየቻልኩ አይደለም። ለምን አትነግራትም? እኔ ባሴ የተጨነቅኩ ነው። ለምን አትነግራትም እኮ? አንቺ ንገሪኝ። እሺ ተው፣ አንቺ ንገሪኝ። አንቺ ለምን አትነግሪኝ? እሺ ምንድነው እሱ? ቢያንስ ከእኔ የምትደብቂው ነገር አለ? አላስወራሽም እኮ። አንቺ ተረጋጊ። ሲጀመር በዚህ ሁኔታ እንዴት ነው የምነግርሽ? እሺ ልብስሽን እሺ በይና ቀይሪ። ከልብስ ጋር ምንድነው? ምን በቃ የምንሄድበት ቦታ አለ አልኩሽ እኮ። በቃ እንደዚህ ሄዳለሁ፣ ችግር የለውም እንዴ። ምንም እኮ ለምን ደግሞ አትረጅም? ቆይ ስለሽ ጥሩ ነገር የተፈጠረ ጥሩ ነገር አለ የምትፈጠር። እሺ ምንድነው? ቤተሰብ ጋር ችግር አለ? እሺ አንተ ጋር ችግር አለ? ይሄን ለማድረግ እኮ ልብስሽን ቀይረሽ ነው መጀመሪያ ልብስሽ ምንድነው? እሺ ስልኬን ስጠኝ። ምንድነው ያለ ስልክሽን ታዩ። በቃ አሁን እኛ መተናል። እኔ እግዚአብሔርን እየፈራኋችሁ ነው። አንተ ስልክሽን ምንድነው? ስልክሽን ባን ያለው እኔ እንጃ ስልኬን እንዳልኩት እራሱ አላውቅም። ኧረ በስመ አብ። መኝታ ቤት ጋር በቃሽ። እኔ ስልኩን አሁን ሂዱ በእናትሽ ቁጭ በይ። ያው ንገሪኝ፣ ምንድነው? እሺ ቁጭ በይ መጀመሪያ ቁጭ በይ። አስረጅኝ። ለኔ ምንድነው ችግር አለ? ያው ስልክሽ አይደል? ስልክሽ ምን ይመስላልሽ? ቁጭ በይ። እንዴ ማርያም እየፈራኋችሁ ነው። እግዚአብሔር በጣም እየፈራሁ ነው። ስልክሽ ነው አለ ፈልጊው። ይኸው ያሽ እንሂድ በቃ። እሺ ስለዚህ ሆነ የት ነው የምሄደው? ስልኩን የት ነው የምሄደው? እሺ ለምን አትነግራትም? እኔ እግዚአብሔርን እየደነገጥኩ ነው። በስመ አብ ወመንፈስ ቅዱስ። እሺ ምንድነው ከእኔ ጋር የሚገናኝ ነገር ነው እንዴ? መጀመሪያ ራስሽን አረጋጊ። ተረጋጊ። ካሌብ ስልሽ እኮ አላስጨርስም አልሽ ነው ሲጀመር። እሺ አሁን እኔ ካሌብ ስም እሺ መጀመሪያ እሺ ተረጋጊ። ልንገርሽ እሺ ካሌብ ምን ደግሞ ዛሬ ምን አጠፋ? መጥቶ ደበደበሽ? ቤተሰብ አረበሽ? ይሄን የሱ ስራ ሁሌ እንደሱ ቢሆን ቢረብሽ እኛም ደስ እና እቺ እንደዚህ ተቆራና እንደዚህ ገርጥፋ እንዴት ትመጣለች? እኔ ጋር ምንድነው ያረጋት? ቢረብሽ ነው የሚሻለው። ሄዶ በቃ ካሌብ ሞቷል። ይሄን አይደለም ካሌብ እኮ ሞቷል እንዴ? ኧረ በማርያም ምን አይነት ቀልድ ነው የምትቀልዱት? እሺ በቃ ተረጋጊ። ይኸውልሽ ልንገርሽ ሞቷል በቃ። እኛም ትናንትና ነው ሌላ ቀልድ የለም። አብስራ እኔ እንደዚህ ለማለት ነው እንደዚህ ቀልድ ቢሆንም አለኛም ደስ ባለን። ሄዱ ለምንድን ነው እንደዚህ የምትሆኚው? ቆይ አታምኝንም? ቁጭ በይ መጀመሪያ። ሄዱ ያው እሱን ማማለል ነው። ያው ስልክሽን ማየት ይችላልሽ። የተላኩልሽ ነው። ካሌብ እኮ ያለሽ ነው። ምን ሆነሽ ነው? ራሱን አጠፋ። ራሱን አጠፋ ካሌብ። ተይ በእናትሽ እንደዚህ አትሆኚ። ሄዱ ቴክስቱ ነው ያው ነግሬህ ነበር። እሺ አታምንም ብዬ ነግሬህ ነበር። ከሚታመን ሰው ሲጀመር ንቂ ከሚታመን ሰው ቴክስቱ ማየት ይችላልሽ እኮ። እሺ ቆይ እስኪ ቆይ አይደለም ምንድን ነው የምትሉት? ያብስራ እንደዚህ አይነት ቀልድ እንደማለት አልቀለድኩኝም። በቃ ራሱን አጠፋ። እኔ ትናንትና እኮ ታዲያ እንዴት አይነት ቀልድ ይቀላል? ነው እግዚአብሔር ሄዱ። እሺ ቁጭ በይ መጀመሪያ ቁጭ በይ። አሹ አረጋጋት። ሄዱ ቁጭ በይ። አንተ እንዴት ነው የምርህ ነው እንዴ? ምንድነው መሞት ማለት? ያብስራ ምንድነው መሞት? ምንድነው ይኸውና ቴክስት በቃ እሱ ራሱን አጠፋ። በቃ ሄዱ ማለት ባለፈው በተደረገበት ሄዱ ስለሱ በኋላ ሄዱ ስራ አውቀሽ ነው። እኔ እግዚአብሔርን የምሬን ነው። እኔ በጣም ምንድን ነው የምትይው? ካሌብን ገደልነው። በቃ ካሌብን አጣነው። ካሌብ አንተ ምንድን ነው ስልኩ ደውልለት። እኔ እንደዚህ አይነት ቀልድ አለ? የት ነው የምደውልለት? ሄዱ ተረጋጊ። በቃ ተረጋጊና አረጋጋትና አልበሰናት ነው። ቆይ ምንድን ነው የእውነት ነው? አንተ አውቀህ ነው እንዴ? ምንድን ነው አውቄ የሚሆነው? ሄዱ እንዴ ሄዱ ተረጋጊ እባክሽ፣ እያስጨነቅሽ ነው። እባክሽ ተረጋጊ። መጀመሪያ ራስሽን አረጋጊ። ሄዱ እንዳንቺ ላይሆን ይችላል፣ ግን እኛም ደንግጠናል። አቀርበ ያዘው ደስ አይደለም። አንቺ አውቀሽ ነው። እናንተ አውቃችሁ ወይኔ ወይኔ ጉዴ ፈላ። ተነሽ ሄዱ በእናትሽ ተረጋጊ። ሄዱ በእናትሽ ተረጋጊ። ተነሽ በእናትሽ። ተረጋጊ ሄዱ በእናትሽ ተረጋጊ።
ካሌብ አንተ እኮ ምን አይነት ቀልድ ነው እንደዚህ አይነት አያምን አይነት ሐሳብ እንደስመጣ አያህል ኤዱዬ አይሆንም እያልኩ ነበር። አሁን እሱ እኮ ያሳስበንም በራሱ ተሳሰር ኤዱ የመጣው መሰለኝ ላግኝህ ስመጣ ሄደሃል ሳትነግረኝ ናፍቆቴ ስስት ዓለሜ ደከምኩ ላገኝ ብዬ አንተ እንደዚህ ሆነ ያየህ